ዘጠኛ ነኝ እኔ ኮዮች ናቸው አምተልኝ ወጣቱ ትውልድ ናስሩ ነበር እነዚህማ በስራዎችሽ እየተደሰቱ ነው ተሳስቻለሁ አስቡትም ጭንቅላታቸው ውስጥ የለም ወጣቶች ናቸው ጭንቅላታቸው ውስጥ የለም ያን አይነቱ ግን አሁን የኛ ኩያ ሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል አምራለሁ አደሙ ይሄ ቅናት ነው ሌላ ምንም አልለው ይሄ አርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው በአክብሮት የሚጠይቁኝ ሰዎች አሉ ደስ ይለኛል ስለነሱ ነው መልሰው ምንድነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ ከዚህ በኋላ ያለውን ስትሰሙ ይተገረማላችሁ ምን ታዘባችሁ ከንግግሮቿ አንቺ ያልኳት አርቲስት አንቺ ስለሚባል ነው አንቱ አይባልም አርቲስት ስላሉን ነው እነሱ እንጂ እድሜዋ በጣም ብዙ ነው 60 ምናምን አትሆንም በግምት 65 65 70 ትሆናለች እስቲ ገምቱ እድሜዋን የምታውቁ ካላችሁ ሲጻፉ እድሜዋን የምታውቁ ነው ታዲያ በግምት አይደለም እኔ 75 የእውነት ነው እውነት ኦኬ ሰምታችኋል ማለት ነው 75 70 እና ረጅም ገና ብላ ዘፍናለችና አው እንግዲህ እድሜ ጸጋ ነው ሽበትም ጸጋ ነው ትልቅ ነገር ነበር ቢያውቁበት እርሶ ቢያውቁበት እንደዛ ነበርና ሙጬ አለ የሙጬ መንፈስ እንግዲህ ልክ ነው ምን ወደ ኋላ አይደለም የሙጬ መንፈስ አለ ልጅ እንደ ልጅ የሚያጫውት በልብስም ሁሉ ጊዜ ወጣት ለመምሰል ጥረት ማድረግ ትልልቅ ዙጤዎች ሆነው ወፍራሞች ሆነው ታይት ለብሰው በመንገድ ላይ ሲሄዱ ሳይ ፍር እነሱ ለለበሱት እኔ አፍራለሁ እነሱ ምንም አይመስላቸውም ትልልቅ ወፍራሞች ሆነው እንደ በቃ ዘንጠል ሲሉ 4 ሜትር ወርዛ ገንደስ ሲሉ ወይኔ ይሄን ታይት ባለበሱት ምን ሆኖ ነው እላለሁ በቃ እነሱ ምንም አይመስላቸው መነጽራቸው ማገጫ በቃ በኮንፊደንስ ይሄዳሉ ወጉም አልቀረ ማስቲካም አለ መነጽሩም አለ ወክም አለ ደግሞ እንደዛም ሆኖ ከመኪና እንኳን ሲወርዱ ቢሮ ሲገቡ እንኳን ቢሆን ጥሩ እንደዛም ሆኖ ደግሞ በአደባባይ በመገናኛ አደባባይ በ22 በፒያሳ 4 ኪሎ አደባባይ ወክ ማድረግ አለ አከባር ነው አንዳንዴ ምንድነው ላወራ የፈለኩት እኔን እንደዚህ የሚሉኝ ለምንድነው ንስሐ ማትገቢው ለምንድነው እንደዚህ በዚህ በስተርጂና እንዴት እንደዚህ ያለሽ የሚሉኝ ወጣቶች አይደሉም የእድሜ ኮዮች ናቸው ብላ እንደ ነቀፌታ የቆጠረችው እንደዛ ማለታቸውን መቆጣታቸውን ልኳን እንድታቅ ክብሯን እንድትጠብቅ ማድረጋቸውን እንደ ቅናት ነው ያየችው እንዴት ለምን ሲያምርብኝ ትቆጣላችሁ በዚህ እድሜ በስተርጅና ጣራ ላይ የሚል ማስታወቂያ ነበር ድሮ ሙሉዓለምና ሰራዊት ፍቅር የሰሩት ማስታወቂያ ነው በስተርጅና ጣራ ላይ ብሎ ይላሉ ታስታውሳላችሁ የማስታወቂያ አንዳንድ ጊዜ ከባድ ነው የሙጬ መንፈስ ግን ሁሌ የልጅ ያጫውታል በስተርጅና ጊዜ ማለት ነው አርጅተውም ሁሉ ጊዜ ልጅ ነኝ ገና ነኝ ምንም አላረጅ